ወንድሜ ህይወት ጨልሞብሃል። እንግዳውስ እኛ ጋር ኦሪጂናል ጀነተር አለ። እሱን ወስደህ የጨለመብህ ህይወት አብራ። አሁን በሰማነው መረጃ እንግዲህ ያው የኢራኗ የጦር ጄቷ ማለት ነው ኤንዋይኤስ ፋስት ኦስት ማስችስ የተባለችው ጄት እንግዲህ ከካምፕስ ተወጣ የነበረው የክንፍ አወጣጧ እንግዲህ ሁሉችን እንዳስገርም ይገኛል። ስትወርድም ትደግመዋለች የሚለውን ነገር ለማየት እንትን እያለን እንግዲህ አተቆርቆ እንዳን እንደበናትን በዚህ ሰዓት በተሰማ መረጃም ኢራን ላይ ስትበር የነበረችው አውሮፕላንም መከስከሷም መሰማቱም እንደተነበረው ነገርም አማቻቸውና ከሰው ይቆርጣል። ቀድመው እሱን እንትን በለው። እኔ የሰው ደስታ የሚያስደስተኝ የሰው ሀዘን ደግሞ የሚያሳዝነኝ አይነት ሰው ነኝ። ብዙዎች የድርጅት ባለቤት ነው የምመስላቸው። እኔ ግን ግሮሰሪ ኮርኪ አጣቢነት ተቀጥሬ ነው የምሰራው። ብዙዎች ይህን ብርሃን ሰዓት አይተው የድርጅት ባለቤት ነው ይሉኛል። እኔ ይህንን ሰዓት መርካቶ ነው በዱቤ የገዛሁት። ያደረገው ነገር እዛ ቤት አንድ ሰዓት ስትገዙ የአንድ ሰዓቱን ሂሳብ ብቻ ነው የምትከፍሉት። ፌዳፕ ነው። ግባ أخوة مشاهدة الكرام السلام عليكم ورحمة الله وبركاته. إتيت لكم الرقم الذي طلبت لكم باتصال كلكم يوم الجمعة ميجا بايت ولا شيء unlimited بش ባይዘው አዲስ አበባ ለምዳችሁ እንደዚህ አይነት ቦታ ስትመጡ እንዴት አባቱ ደስ እንደሚል በቃ የሚረብሻችሁ ሰው የለ፣ የሚያስደነግጣችሁ ሰው የለ። ጸጥ ረጭ ያለ በቃ ሰላም ይበዛበት። ኃይለኛ ኮንፊደንስ በአንዴው መገንባት የምትፈልጉ ከሆነ በየቀኑ ራሳችሁን አሸንፉ። A few moments later. ነሽ እንዴ ረጅም አረ በላይ ዘለቀ አያስፈልገንም ወይ? አበባ አረጋ አባገስጥ አያስፈልገንም ወይ? እስከ መቼ ነው እኛ በበለጭና በገለምሶ የሚገርም ጀዝባን ያወጣነው? ጓዶች 6 ዓመት የተገነባት ማለት ነው። 10 ቀን ባልሞላው ዱቄት ምን ትላለህ? ወዳጆች መሬት መንቀጥቀጥ በኢየሱስ ስም በዚህ ሰዓት ሌላ ትልቅ እንግዳ ወደ ኢትዮጵያ ሊመጣ እንደሆነ ተሰምቷል። A few moments later. ጋይስ እንግዲህ ኤርፖርት በር ላይ እንገኛለን። ልንቀበለው ሮናልዶ ናዝራንም ማራዊን ላቆም በደም ግን ዛኛው እኛኛ ልንቀበለው ተገኝተናል ማለት ነው። ያው በጣም እንትን ድባቡ ምናምን አሪፍ ነው፣ ግን ቆይቷል ትንሽ። ከሳይት 5 ነው አውሮፕላኑ ይነሳል ተባለው፣ ግን ለምን እንደቆየ ብቻ ነገር አንድ ቪዲዮ አይተን እንምጣ። ይድረስ ለልጅ ዳዊት። ይሄው ወንድሜ የኔን ቪዲዮ ከሌላ ነገር ጋር አታያይዘው። ብዙ ነገር ማውራት አልወድም፣ ወሬ አይመቸኝም። ነገሩ አስፈላጊ ከሆነ በውስጥ መስመር ኢንቦክስ አርግልኝ። I am serious። ዋላ ባላክሊ መልእክት እንዳለ ደርሶኛል። እኔ ለማስፈራራት ምናምን ፈልገህ ከሆነ ሽግሬ ነው፣ ወታደር ነኝ፣ ሞት አልፈራም። እንዳልከውም ከደጋ ሌላ ጉዳይ ፈልገህ ከሆነ በውስጥ መስመር ኢንቦክስ ያርግልኝ። I am serious። ሰላም የብራንዷ ቤተሰቦች፣ ይሄ ፊት መሳሰልጣኝ ያለውን ነገር እንዳለ ሰምተናልና ምንድነው አንተ ችግር? ስፒድም ሲመጣ ትቀበላለህ፣ እግር ኳስ ተጫዋችም ሲመጣ ትቀበላለህ። የሩዋንዳው መሪ ሊመጣ ነው፣ አሁን ልትቀበል ነው። ኢንፎርማቲቭ ሁን እንጂ ወንድሜ፣ እንደዚህ አይደለም። ዝላዩ ላይ በደንብ ጠንክረህ ስራ፣ እኛም እናግዝሃለን። ግን እንደዚህ በማያገባ ነገር አትግባ፣ ኦዲየንስ አትናቅ ለማለት ያክል ነው። A few moments later. ያው የተናገረኝ ነገር እንዳለ ያው ሰምታችኋልና እና እኔ ምን አጥፍቼ ነው እንደዚህ ማለት እኔ ምን
ያው እንትን እንደዚህ ያልኩት ነው። እናቴ ትሙት ፓራ ከኬ አይበላ ማለት ሰዎች እኔ ከኬ ልበላ ነው። A few moments later. እኔ ኢትዮጵያ ፍረዱ ቸግሮኛል። እኔ በቀኑ 100 ብር ካርድ እየሞላው ነው ቪዲዮ ምለቀው ነው። ላይቭ ምገባበት ራሱ ነው ሪንግ ላይት የለኝም። በሻማ ነው ምገባው ላይቭ ራሱ ነው። ጆከር ቤተሰቦቼ ያው ቀድሞ ያለቀሰ ሁሉ ተበዳይ አይደለም። እኔ እዚህ ጋር ራሴን ለማጥራት ነው የመጣሁት በመረጃ ነበር። አባባ በጊፍት ሰጥቶ ቢግ ላቤን እና እኔ መታኝ ብላ እዛች ጋር ደበደበኝ ብላ ተናግራለች። እኔ አልመታዋትም ጆከር። እኔ እናቴ እኔ የስጢፋ አጥንት ሲውጋኝ እኔ አልመታዋትም ጆከር። እዛች ጋር ራሴን አጠፋለሁ ብላ ነው በርቆልፋብኝ ከፎቅ ልትፈጠፈስ ስትል ነው እኔ መስታወቱን በካልሲ ሰብሬ ነው ቢግ ላቤን ቢግ ሪስፔክት ብዬ ነው ወጥቼ እጄ ደምቶ ያዳንኳት እዛ ጋር እላለሁ። እኔ በቃ ያለው ነገር ይሄ ነው። እኔ ሶሶ አንድ አበባ የዛሬው ተወዳዳሪያችን ገዜ ብራቱ ወደ መድረክ ማን ወገታ ኧረ እኔ ካሜራማን ነኝ ብራዘር። ታዲያ ማን ባለሙ? ይሄ ፊልም አይደለም ገዜ፣ ቅርጽ ውድድር ነው። የምን ቅርጽ? የሰውነት ቅርጽ ውድድር ነው። ታዲያ እንደዛ አትልም እንደ አንተ እኔ ተራ ላይ ማንም አሩን እንዳያራ አላልኩም? ለዛሬ አልፌያለሁ። ከዚህ በኋላ ግን ሁለተኛ ስታራ እንዳያራ። አቺ ፖፖችን በስነ ስርዓት ያዢ። እዚህ ሰፈር ሌባ ይበዛል። ምን አገባኝ? ይመለከታል። ምን አገባኝ? እኔ ለራስሽ ብዬ አየሻ፣ እየነገርኩሽ እንጂ የሚሰበር ቀን ያዥ። መጣው ጠብቂ። አተ እኔ ተራ ላይ ማንም እንዳይሰርቅ አላልኩም? ኧረ በሻማ ነው ዝበለ አንተውን ሁለተኛ ስትሰርቅ እንዳላይ ያዥ ቡቡሽ። እሺ በጣም አመሰግናለሁ። ምንም ማለት አይደለም። ለሌላ ጊዜ ግን ጠንቀቅ በይ። ወንድሜ ምን ያስገርምሃል? በዚህ ሰዓት እቺ ምን ላይ ስለሆነ መከራ በዛባት ሕይወትና ተስፋ ምን ዋው ጀምሩ ነይ እንጂ አንቺ ቢስሚላህ አኺ ጀምሩ። መጣሁ ጀምሩ። ኧረ እኔ እባክሽ እርቦናል እኛ። ጀምሩ መጣሁ። ይሄ ነፍስ ጥቂት እንጀራ ጋግሬ ብቻ መምጣት ነው። በቃ ጀምሩ። የተወሰነ እንጀራ አንድ መቶ እንጀራ ብቻ በቃ ከተበላ በኋላ አይደርስም እንዴ ስራው? ቆይ ኧረ መጣሁ በእናትህ። ለቅለቅ ማድረግ ነው በቃ። አንድ ፍሬ በቃ ለቅለቅ አድርጌ እመጣለሁ። ጀምሩ። ቀን ሙሉ ጾም ነው አያልሽው? አሁን መተሻት በይም እንዴ? ቆይ እኛም እንብላበት። መጣሁ። ይኸው እነዚህ ትራስ ለቅለቅ ላድርጋቸው። መጣሁ። ጀምሩ እናንተ። መጣሁ እኔ ጭራሽ ትራስ ልታጥቢ ነው? እነዚህ ብቻ ነው ለቅለቅ ማድረጋቸው። መጣሁ በቃ ጀምሩ። ተባካርን እንዴ? ጀምሩ። ተባካርን እንዴ? ወይኔ ገና 6 ሰዓት። ወይኔ 2000 years later. አላሁ አክበር። አልሐምዱሊላህ አፍጥር ሰዓት ደረሰ። ዛሬ በጣም ደስ ብሎኛል። ምን እንደሆነ ያላቀም ብቻ በጣም ተመስገን። እንዴት ነሽ? እንዴት ነህ? ልጅሽ ናት እንዴ? ልጅ ናት። እንዴት ነህ? ደህና ነሽ? ስንት ዓመት ናት? 4 ዓመት ናት። ስልክ ያላት እንደ አይፎን አልገዛሁላትም ነኝ። እሺ ያው አይፎን 7 ፕሮ ማክስ ልስጥልሽ። እሺ በጣም ምርጥ ስልክ ነው። ዋስትና ያለው ስልክ በጣም ምንም ችግር የለም።
ካሜራ ምናምን ሬዲ ነው ይጀመር። በቃ ጭቅጭቅ ነው የምንፈጥረው። አሪፍ አድርገህ ቀረጽ። ወደ አንተ አናይምኛ ጸገ ምንድን ነው የምትይው? ተወኝ በእናትህ ተወኝ። በቃ እኮ ለምንድን ነው ጥፋቴ ምንድን ነው? ተወኝ በእናትህ በቃ አትጨቅጭቅኝ። በቃ እኔ አልፈልግም። በቃ ጥፋቴ ምንድን ነው? ስደውልልህ ለምንድን ነው የማታነሳው? አላየሁትም ስትደውልልኝ። እኔ አሬን እያወራሁ ነበር። አንተ አትጩባት በእናትህ ዝም ብለህ አንተ አትጩባት። ካሜራማን ይሄን በደንብ አስገቢውሽ። አንተ ነህ ሲጀመር አንተ ንቃተ ህሊና ዛሬ ነገ ሳትልና ሰላም አለይኩም ሰላም አለይኩም ሰላም አለይኩም እያልኩ አንድ አንተ ምን ለማለት ነው? አለቃቃይ ማለት ነው። A few moments later. ሰላም አለይኩም። ቅድም ጠይቃ መልስም ነበር እንዴ? ሰላም አለይኩም። ዘርበል ቅድም ጠይቃ መልስም። ሰላም አለይኩም። ኧረ ዘርበል ሰላም አለይኩም። ዘርበልልኝ። ምን ሆነ ነው? አሉላ ሰደበኝ። አሉላ ይላል እንዴ? ወይ ለራሴ ያለው ወይ ለቤተሰብ ያለው ምን ብሎ እንደተናገረኝ እኮ ስላልሰማህ ነው አንተ። ሱቅ ለመክፈት አስቤ ራሱ መርካቶ ቦታ ሞላብኝ፣ ብር የለኝም። የለህም እንዴ ታዲያ? አበሻ ይሰማል። እናቴ ትሙት ያልሰማም ተባስ ከኔ በላ ዳንሰኛ። ሰላም ቪአይፒ እንዴት ነህ? ሰላም እንዴት ነህ? ኢትዮጵያ ውስጥ ከኔ ውጪ ዳንሰኛ የለም ብለህ ታስባለህ እንዴ? እናቴ ትሙት የለም ከኔ በላ ዳንስ ላሳይ ከፈለ ቪአይፒ ማለት ምን ማለት ነው? ያው ቪአይፒ ማለት እቃ ነው፣ ከቻኔ መላካ ነው። ከሱ ነው እንትን አሞህ ነው እንዴ? ችግር ነው። ወጣት ከደም ሞት ያልፋል። ምድረ ፎቃቃ ጣሊያን የት አለሽ? አዎ በዚህ በኩል እንትን በለው። እናቴ ትሙት አልደበረኝም። ወርውረው ፈንጂውን አለባቸው። ኧረ ወደኛ ነው ወረወሩ። ወይኔ ሻማርዬ በእናትሽ በለኝና ፓንት ልግዛል። ይኸውልሽ ዛሬ ስለሱ ላወራሽ አይደለም የመጣሁት፣ ያ ጉዳይ ላወራሽ ነው የመጣሁት። እሺ ከዳዲ ተቀብዬ ቆቀር በሻይ ልጋብዝህ። ርቦሃል?